በዚህ መድኃኒት ያልተስተካከለ ቅርጽ የለም። ይሄ ከበሮ ነበር የሚያክለው። እኔ ቆልፋለሁ፣ እርሶ ግን አሁን ቆልፋለሁ። እኔ ከጥቂት ቀናት በኋላ ቀናት ነው የምልህ 30 ቀን ሊሆን ይችላል እንዳንተ ቆልፋለሁ። ኦኬ በፊት ከነበረው አንፃር ቅድም እያሉ ነበር። ምን እያዩ ነበር ሲሄዱ የሚሄዱት? እንዴ ሆዴን ነው መሬት አይቻላቅም፣ መሬት ጫማዬን አይቻላቅም። ምን ቦርጩ ታዲያ ቦርጩ። እስኪ አሁን ወደ መሬት ማጎንበስ ይችላሉ? ጫማዬን ልሰር። በፊት ይሄን ይችሉ ነበር? ቁጭ ብዬ ማልች እኔ ራሷ መካሜበር ይበቃል። እኔ ለውጥ ይሄ ነው። ኧረ በለው። ስለዚህ ሸንቃጣ ነው የሚገርም። ለኔ እኮ ሲኩራሩ ቦርጭ ስቲል አሁንም ይታያል። እርሶ ለካ 11 ኪሎውን እንዴ ተውት ነው? አዎ ይቀጥላል። 11 ኪሎ ሌላ 11 ኪሎ አሁንም ይቀጥላል። ወደ በፊቴ እመለሳለሁ። እንደ ጎረምሳ እያደረጉት ነው። ሐኪም መስፍን እሺ፣ እንዴት ነው ጋሽ ጌች? ሰላም ነው? እግዚአብሔር ይመስገን። ኦኬ አይ ቲንክ ከሁለት ከሶስት ወር በፊት ወደ ዞይ መተው ነበር። አዎ ለምን ነበር የመጡት? ምን ነበር ያን ጊዜ? ስኳር፣ ግፊት፣ ኮሌስትሮል ነበረ። እንዴት እንደጀመረኝም አላውቅም፣ ግን ህመሙ ውስጥ ነው ራሴን ያገኘሁት። ሐኪም ቤት በጣም ተመላለስኩ። መጨረሻ ሜትፎርሚን ነበር እያልኩ በደንብ ህክምናውን ሳልከታተል ራሴን ጥዬ ነበር። አንድም እንቅልፍ ብተኛ በሌሊት ውስጥ ቢደመር 1 ሰዓት አይሆንም ነበር። አሁን በራሴ ፍላጎት ብቻ ነው የምነሳው። በጣም የሚገርመኝ ለሽንት እንኳን አልነሳም ብዬ የምተኛበት ጊዜ አለ። አሁን ሽንት እንዴት ነበር በፊት? በጣም ሱሪ ላይ መልቀቅ ብቻ ነበር የሚቀረው። ስለዚህ አሁን እሱ ሁሉ ጠፍቶ ጌታ እግዚአብሔር ኃያል ንጉሥ ጌታ ማረኝ። ሐኪም መስፍንን ባያስነሳ አሁን እኔ ወደዚህ አልመጣም ነበር። መዳን የፈለገ መጥቶ ቼክ ማድረግ ነው ዋናው። እንቅልፌን ተኛው። እኔ በቃ ትልቁ ነገር ደስታዬ። በጣም ጠግቤ በልቼ አሁን ላይ ያለውን ነው 126 ምናምን የማታው ከምግብ በኋላ ጠዋት አድሬ ግን 82 84 80 90 ኢንሱሊን እየወሰድኩ ነበር። ኢንሱሊን ቀንም ወስዶ ጠዋትም ወስደው እሱንም ትቼ አሁን 2 ቀን ነው 102 ላይ ነኝ ያለው። ኪሎ ስንት ነበሩ? 98 11 ኪሎ ቀንሻለሁ። 11 ኪሎ ቀንሷል በዚህ 2 ወር ውስጥ። አንዳንድ የሚፈልጉትን ስራዎትን አሁን ላይ እንደነ በደንብ መስራት ይችላል። አሁንም መሪዬ ነው የሚሄደው። በጣም ድንቅ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ለሁላችን ይጸልዩልን። ክብር ለእግዚአብሔር ይሁን። አሜን። በጣም እናመሰግናለን ለሁላችን። አሜን።